እና ብታምኑም ባታምኑም አራዝሜዋለሁ። መራ ስጦታ ይዤላት ትምህርት ቤቷ ድረስ መጥቼ ሰርፕራይዝ ላደርጋት ነው። እንዴት ነሽ? አንድ ሰርፕራይዝ አለኝ ዛሬ። ፍቅሬ አራዝሜዋለሁ ለአመት ከ2 ወር ምናምን ነገር። የምሬን ይሄ ላንቺ ያሰሩት ነው። ሰላም ሰላም ወደ ጁኒየር ቲዩብ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ያው ከስንት ጊዜ በኋላ በርግጥ ያው ቪዲዮ እየለቀቅን ነበረ። ከዛ በፊት የቀረጽነው ቪዲዮ ነበረ እና ዛሬ ከስንት ጊዜ በኋላ መጥቻለሁ ቪዲዮ ልሰራ እና ፋሚሊ ያው ባለፈው ቪዲዮ ላይ እንዳያችሁት ጉዞ የስራ እድል አጋጥሞኝ ወደ ሌላ ሀገር ልሄድ ነው ምናምን ብዬ ሰርቼላችሁ ነበረ እና ብታምኑም ባታምኑም አራዝሜዋለሁ። መራዘም የሚችል ነገር ነበርና 1 አመት ከ2 ወር ምናምን ነገር አራዝመነዋል። እና ቤቲ ደግሞ ይሄን አታውቅም። በቃ ማለት ምንም ደውላልኝም አታውቅም፣ ምንም ብላኝም አታውቅም። እኔ ስልኬ አዲስ አበባ ስለነበርኩኝ ስልኬ ይሰራ ነበር፣ ብደውል አየው ነበረ። እና እንግዲህ ፋሚሊ ያው ከጎን የሆናችሁም ሀሳብ አስተያየታችሁን ስለሰጣችሁ በጣም ነው የምናመሰግነው፣ በጣም ነው የምንወዳችሁ። እና ብዙ አውርጄ አሰላስዬ ቤተሰቤን ሰውን አማክሬ ለመቅረት ወስኛለሁ። እሷንም በእንደዚህ አይነት ሁኔታ ጥሎ መሄድ ለኔ ተገቢ መስሎ አልታየኝም እና በጣም ተጎድታለች። የምር ማለት ነው በቃ ከጠበቅኩት በላይ ተጎድታብኛለች። እና ዛሬ እንዴት መጣሁ መሰላችሁ? ለቤቲ ስጦታ ይዤላት ትምህርት ቤቷ ድረስ መጥቼ ሰርፕራይዝ ላደርጋት ነው። ትምህርት ቤቷ ይሄውና እዚህ ነው የምትማረው። እና ፋሚሊ ስጦታ ይዤላት መጥቻለሁ። እሱንም ላሳያችሁ አብረን የምናየው ነገር ይሆናል። ይሄን ይመስላል ስጦታው ይታያል። እንግዲህ ፋሚሊ ይኸው ይሄ የ2 አመት የፍቅር ጉዞ ያው የፍቅር ጉዟችን እንኳን ወራቶች ቢሆኑትም ያው የጓደኝነትም በምንም ውስጥ የተነሳናቸው ፎቶዎች ናቸው። 9 ፎቶ አሰርቼ አምጥቼላታለሁ። እና ይሄን ስትየው ደስ እንደሚላትና ሰርፕራይዝ እንደምትሆን አልጠራጠርም። ከፎቶና ከስጦታው በላይ ደግሞ መቅረቴ ሞር ያስደስታታል ብዬ አስባለሁ። እንግዲህ በጣም ነው የወደድኩት። የምር በጣም ነው የሚያምረው። እኔ እንደውም ያዘዝኩት ልጅ አላደረሰ ብሎኝ በጣም ጨንቆኝ ነበረ። ዛሬ ስለደረሰልኝ በጣም ደስ ብሎኛል። በዚሁ አጋጣሚ ብራዘር አመሰግናለሁ። እና ፋሚሊ ይሄን ስሰጣትና እንደቀረው ስነግራት ሪአክሽኗን አብረን እናያለን። እስከ መጨረሻው ተከታተሉን። ይመቻችሁ። አሁን እሷ እስክትወጣ እየጠበቅኩኝ ነው። ከወጣሽ በኋላ ያለውን ሪአክት አብረን እናያለን። ይመቻችሁ። እስከ መጨረሻው ተከታተሉን። ባይ። ሃይ ቤትሻ እንዴት ነሽ? አንድ ሰርፕራይዝ አለኝ ዛሬ። ፍቅሬ ምንድነው? ደህና ነሽ? ምንድነው? እንዴት መጣክ? ነይ እስቲ ወደዚህ። ምን ነው አልፈለግሽም እንዴ መምጣት? አይ እንዴ ገርሞኝ ነው። እንዴት እስቲ የኔ ቆንጆ እንዴት ነሽ? በእናትሽ እንዴት መጣክ? እንዴት መጣ ማለት እንዴት መጣ ነው? እንዴት ተወጣቻልክ? እንዴት አልመጣም? እንዴት ማለት ሊቀረክ ምን ቀርተህ ነው ታዲያ? አንቺ ውጭ መጥተሽ ነው? እኔ እራቃለሁ እንዴ? እንዴት የኔ ቆንጆ እኔ አልቻልኩም። የምር ማለት ነው በቃ አንደኛ ያራዘምኩበት ምክንያት አራዝሜዋለሁ ለአመት ከ2 ወር ምናምን ነገር። የምሬን ነው። የምሬን ነው አራዝሜዋለሁ። እና ደግሞ አንደኛ ምክንያቴ አንቺ ነሽ። ያው አንደኛ ነገር ሁኔታሽን የዛኔ በጣም ፈርቼው ነበር። በእንደዚህ አይነት ሁኔታ ጥዬሽ ልሄድ ፍቃደኛ አልነበርኩም። ሲቀጥል ደግሞ ሁለተኛ ነገር ደግሞ እናቴንም ብቻዋን ጥያት መሄድ አልፈለኩም። እና ሳስብ ሰውም ሳማክር ይሄ ነገር አሳማኝ ሆኖ አገኘሁትና ትምህርት ቤት ድረስ መጥቼ ሰርፕራይዝ ላድርግሽ ብዬ እዚህ ድረስ መጣሁ። ይሄ ላንቺ ያሰሩት ነው። አዘግናለሁ። ምትዩ ነገር ምን ልበል እንጂ አውሪ እስቲ ትንሽ አዋራችሁ ፋሚሊዎቻችን ያየው ምንድነው የሚባለው የሆነውን ነገር እንግዲህ እያያችሁ ነው።
ማለት እኔ አልጠበቅኩም። በቃ ሄዷል ብዬ ነው እኔ ያሰብኩትኝ። እንጃ እኔ አላውቅም። አሁን ራሱ ግራ ገባኝ ምን እንደምል። በጣም ነው የሚያምረው። በጣም ነው የወደድኩት እና በጣም ደስ ብሎኛል። ደስ አለሽ። ምን ያህል እንደምወድሽ ምን ያህል እንደማፈቅርሽ በዚህ እንድታቂልኝ እፈልጋለሁ። ምን ያህል ሳክሪፋይስ አንቺ እንደምከፍል የኔ ቆንጆ። ከዚህም በላይ ደግሞ ምንም ነገር አደርጋለሁ ላንቺ። ያው ይሄ ትንሽ ስጦታዬ ነው አይደለም? የለብኝ ሰጥቼሽ የለ እንዴ? ምንድነው የምትይው? ብቻ በጣም ነው የምወድሽ። የምሬን ነው ማርያም፣ በጣም ነው የምወድሽ። እኔም በጣም ነው የምወድሽ። እሺ ቆንጆ፣ ምን ተሰማሽ እስቲ ነገር? በጣም ነው ደስ ያለኝ። በቃ እኔ ቃል የለኝም ማርያም፣ እግዚአብሔርን ደስ ብሎኛል። ማለት እንዴ በቃ ሄጃለሁ አላልክም? እንዴ ሄድክ ነው? በቃ ሄጅ ልሄድ ነው። ላይክ በረራ ሰዓት እንደደረሰ አውቃለሁ እና በቃ ሄድክ ነው መሰለኝ። እንደ አጋጣሚ መራዘም የሚችል ነገር ነበረ፣ ተራዘመልኝ። ፈጣሪ ይመስገን። በዚሁ አጋጣሚ አመሰግናለሁ። ያው ይሄን ሴታፕ ያመቻቻችሁልኝ በጣም ነው የማመሰግነው። በጣም ደስ ብሎኛል። እኔ አላውቅም በቃ ምን እንደምል። ፋሚሊ አዎ ድጋሚ ያው በቃ በስርዓት ቪዲዮ ልንሰራ ነው ማለት ነው እና እኔ በጣም ተረብሼ ነበረ። ስለቂ ነበር ደግሞ አዎ አንድ ነበረ እንትን ያለ ሁለት ነው የለቀቁት። ሁለት የማንዳም ቪዲዮ እና ከጓደኛሽ ጋር የሰራነው ቪዲዮ እና እንትን በዚህ አጋጣሚ ከጓደኛሽ ጋር ጠርጥረሽ ስለ ውሃ ስለደፋሽብኝ በጣም ነው የማመሰግንሽ። አቀድል ብቻዬን ቆንጆ አንደኛ ምክንያት ለመቅረት ያንቺ ነሽ። ያው ባለፈውም የዛን ቀን ልሄድ ነው ብዬሽ ስለያየሽ እንደዛ ስታለቅሺ ሊሆነ እንደዛ የሆነ በቃ ራስሽን ሁላ የሆነ ነገር የምታረጊ ነው የመሰለኝ ነው ለመናገር። አይ በጣም በቃ ደብሮኝ ነበረ በጣም። ምክንያቱም ብዙ ነገር ነው ሊቋረጥ የሚችለው እዚህ ጋር እና ብቻ ነው ያላቅም። አሁን ራሱ የሆነ ግራ ገብቶኝ በጣም ነው ደስ ያለኝ። ስለዚህ ዝብርቅርቅ እያለ ነው በቃ እንትኔ እኔም ያው ራስ ወዳድ ሆንኩ ስለመሰለኝ ነው በቃ አንቺን ዝም ብዬ ከመሬት ተነስቼ ጥዬሽ መሄዱ አግባብ መስሎ ስላልታየኝ ነው። ቤትሻዬ በጣም ነው የምወድሽ። እኔም በጣም ነው የምወድሽ የኔ ቆንጆ እና ስጦታው እንደወደድሽው ተስፋ አደርጋለሁ። በጣም ነው የወደድኩት። የትኛው ፎቶአችን ነው የምትወጂው በጣም? አሳያችሁ። ይሄንን ፎቶ በጣም ነው የምትወጂው? እኔ ደግሞ ከዚህ ውስጥ የምወደው የትኛው መሰለሽ? እቺኛው አሳያችሁ። እቺኛው ፎቶ እቺን ነው በጣም ነው የምወዳት እና እኔ ቆንጆ በዚህም በዛም ቀርቻለሁ። ደስ እንዳለሽ ተስፋ አድርጋለሁ። በጣም ነው ደስ ያለኝ። በስጦታው ነው ወይስ በመቅረቴ? አረ በሁለቱም በቃ ሞር ደግሞ በመቅረቴ በጣም ደስ ብሎኛል። ዋናው ደስ ስለኔ ያንተን ስኬት ወይ ደግሞ ያንተን እንትን ሳልፈልግ ቀርቼ ሳይሆን በዚህ ሰዓት እንደዚህ ደግሞ ሳላስበው ነግረኸኝ ቢሆን ተዘጋጅቼ ቢሆን ሶኪ ችግር ትምህርት ቤት ድረስ እኮ የመጣው እንዴ ደግሞ ለብሩት ለማታውጪው እኔ ቆሜ ስንት ሰዓት ሙሉ ተማሪ ይወጣል ምን አባሽ እያደረግሽ ነው እንዴ? እየጻፍኩ ነበር። እየጻፍኩ ትላለች እቺ ምን ያለ አስተማሪ ነው እንትን ያለ ብቻ የኔ ቆንጆ ስለ ሁሉም ነገር በጣም ነው ማመሰግነው ስለተረዳሽኝ። ብቻ በጣም ደስ ብሎኛል። የምትይው ነገር የለም? ምን ልበል? እንዴት ምንም በቃ ቃል የለኝም። በእናትሽ በጣም ደስ ብሎኛል። እሱንማ ነገርሽ። ሌላ በቃ የምትይው ነገር የለም? ምን አለ? ለዚህ ነው እና በጣም ደስ ብሎኛል። እሺ ባለመሄድህም በስጦታውም ልንሰራም ስለሆነ አብረን ምን ነው ስራ አልሽ? በጣም ደስ ብሎኛል። እንዴ በቃ በመምጣትህም አልኩ ለምን ወደዛ እንሂድ በቃ ተማሪ እየወጣ ስለሆነ። እሺ የኔ ቆንጆ በጣም ነው የምወድሽ። ደስ ስላለሽ ደስ ብሎኛል። ቤትሻዬ ስለ ሁሉም ነገር ደስተኛ ስለሆንሽ በጣም ነው የማመሰግነው የኔ ቆንጆ። እንዴት አሰብከው ግን? እንዴት ነው የማላስበው እንዴ? እኔ አስተማሪዎችሽ ቋል አሉ መሰለኝ እኔ ስንስቃ አይቼ እንዳሰራው ነው የማውቀው። ምን አባሽ ነው የምትይው አንቺ? እኮ አይ እንዴት አሰብከው ማለት እንዴት ነው የማላስበው? ብቻ ያስደስትሻል ብዬ ነበረ ግን አላስደሰተሽ ማለት ነበረ ማለት ምን ማለት ነው ነበረ? አይ ተደሰተሽ አመሲም ሳይዝ እንዴ እንደዚሁ ሳይሽ እኔ በጣም ነው የወደድኩት። በጣም አቀልች ማለቴን ከምነግር በላይ ወድጃለሁ። እሺ ብቻ የኔ ቆንጆ ስለወደድሽው በጣም ደስ ብሎኛል። ከዚህ በኋላ ከጎንሽ አይደለኝም ፕሮሚስ
ፕሮሚስ። ያው ቀጣይ አመት ሲደርስ አይቀርም። ያው ግን አሁን ቁርጤን ስላወቅኩኝ ቢያንስ ትረጋጋለህ። ዋናው መዘጋጀት ይችላል። ሳታውቀውና እያወቅኸው ልዩነት አለው በጣም። ለዛ ኢትስ ኦኬ ያኔ እንትን እልሃለሁ ማለት ነው። በጣም ነው እንደ ደስ ያለሽ እንዲያው በጣም እሺ። እኔ ቆንጆ ዋናው ደስታሽ ነው የምፈልገው። እኔም አሁን ከጎንሽ ነኝ። ከዚህ በኋላ አሪፍ ቪዲዮ ለፋሚሊዎቻችንም እናቀርባለን። አዎ እና በአሪፍ ጠብቁን። ቶሎ እንለቃለን። ሰብስክራይብ አድርጉ። እናንተ ደግሞ ፋሚሊ ሰብስክራይብ እያደረጋችሁ እስካሁን 4000 ነን። እኔ አላምን ኧረ 10000 እንግባል። ምንድነው ጉዞ ወደ 10000 ፋሚሊ። በጣም ነው የምንወዳችሁ፣ በጣም ነው የምናመሰግነው ስለተከታተላችሁን። ያው እስካሁን አብራችሁን ስለነበራችሁ እና ደግሞ የደስታዬ ተካፋይ ስለሆናችሁ በጣም ነው ማመሰግና። እኔም ቤትዬ በጣም ናፍቃኛለች። ከስንት ቀናት ኦልሞስት ሳምንት ያልፈዋል ይመስለኛል። ከዛ ሁሉ ቀናት ነው ዛሬ ያገኘኋት። አሪፍ ታይም ልናሳልፍ ልንሄድ ነው። እንኳን ክሬዲት ለወጣና እና ፋሚሊ ያው ጥሩ ጊዜ ልናሳልፍ የሆነ ቦታ ልወስዳት ነው። በጣም ነው የምንወዳችሁ፣ በጣም ነው የምናመሰግነው ስለተከታተላችሁን። እናመሰግናለን። ሰብስክራይብ አድርጉ። እንወዳችኋለን። በቀጣይ ቪዲዮ እስክንገናኝ ባይ ባይ ባይ። ቻው